ኢትዮጵያ ላይ የሚካሄደው እልቂት በአማራ በኦሮሚያና በትግራይ በተለይ ወለጋ ጉጂ ያሉ እልቂቶች ቀላል አይደሉም። አማራና ትግራይ ያለውን ልነግርህ አልችልም። ቶታል ዋር ነው። ጦርነት ብቻ አይደለም የሚያውጅባቸው። በጣም ይገርምሃል። በትርክት ይዋጋቸዋል። ቡልጉ ካባ እያለ የሰሜን ጭራቆች እያለ ህዝብን በጭራቅነት የሚፈርጅ አገዛዝ ነው። ስልጠና ይሰጣል ማኑዋል አዘጋጅቶ ጭራቆቹ ሊመጡ ነው እያለ። እኔ አይደለሁም ያልኩት። ሆርን ኮንቨርሴሽን ላይ ዶክተር ጸጋዬ አራርሳ ሲያነሱት ቃል በቃል ሰምቻለሁ ይሄን ነገር። እንደዚህ እንደሚል ኳራንታይን አርጎ ወለጋንም አማራንም ትግራይንም ጉጂንም ሌላውንም ነጥሎ እንግዲህ የሚወጋው በመሳሪያ ብቻ አይደለም፣ ወታደሮቹን ሚሊሻዎቹን የሚቀልባቸው ስቴት እና ነን ስቴት አፓራቱሱን ተጠቅሞ ጦርነት ብቻ አይደለም የሚያውጀው፣ በትርክት ይዋጋቸዋል። ባንዳ እያለ ጽንፈኛ እያለ አገልግሎት እንዳያገኙ ያደርጋቸዋል። ባንኮችን ያቋርጣል፣ ቴሌኮምን ይዘጋል። ከፍተኛ የሰብአዊ መብት ጥሰት ይፈጽማል። ህዝብን ትሮማ ውስጥ በየለቱ በድሮን ቴረራይዝ ያደርጋል፣ ያሸብራል ህዝብን። የስነ ልቦና መቃወስ ውስጥ እንዲገባ ሆስፒታል እናቶች አይወልዱም፣ አይሄዱም በዚህ ምክንያቱም ድሮን ይጥልባቸዋል። የፈጠረው የስነ ልቦና ማህበራዊ ቀውስ የጦርነቱ አካል ተደርጎ ሊወሰድ የሚገባው በነገራችን በጥይት ብቻ የሚሞተውን ነው ሰው የሚቆጥረው። በስነ ልቦና ደረጃ ተኝተው አያድርም ህዝቡ። ወጥቶ መግባት አይችልም፣ ነግዶ መብላት አይችልም። እንግዲህ በእንደዚህ አይነት ሁኔታ ውስጥ ያለን ህዝብ ደግሞ ምን ያደርጋል? ሙሉ ለሙሉ የትራንስፖርት አገልግሎት እንዳይኖር አድርጎ የሰብአዊ አቅርቦት ድጋፍ እንዳይገባ በማድረግ ህዝቡ በእልቂቱ እዛ አካባቢ ላይ ያሉ የሚታገሉ ኃይሎችን እንደዚህ አይነት ካውንተር ኢንሰርጀንሲ በምድር ላይ የለም። ህዝብን በማስራብ በማዋረድ ህዝብን በረሃብ እንዲያልቁ መድኃኒት እንዳያገኙ በማድረግ በረሃብ እንዲያልቁ በማድረግ አርሶ አደሩ እንዳያርስ በማድረግ አርሶም ከዘራ መሳሪያውን በከባድ መሳሪያ ሰብሉን በማቃጠል ይሄንን ሁሉ ፍጅት እየፈጸመ ያለው ኢትዮጵያ ውስጥ በኢትዮጵያውያን ላይ የበቀለ አገዛዝ ነው ብሎ ለመቀበል ይቸገራለሁ እኔ። ቢካዝ እኔ በታሪክ ኢትዮጵያን የገጠሟትን በታሪክ ውስጥ በጣም በርካታ እንግዲህ ባለፉት 200 ዓመታት ኢትዮጵያ ያደረገቻቸው በጣም በርካታ ጦርነቶች አሉ። እድል ቀንቶት ለ5 ዓመትም ኢትዮጵያ ላይ ኦኩፓይ ለማድረግ እድል ያገኘው የፋሺስት ኃይል ነው። የፋሺስት ኃይል ግን አይኖ በጣም አስከፊ ጦርነቶችን አድርገናል። የፋሺስቱ ኃይል የመርዝ ጋዝ ጭምር ተጠቅሟል። ዛሬ ያ ታሪክ ነው ኢትዮጵያ ላይ እየተደገመ ያለው። ያ እውነታ ነው አገሪቱ ላይ ያለው እና የጦርነቶችን አውዳሚነት የሚለካው ወለጋ ላይ እኮ የደረሰው ትግራይ ላይ ከደረሰው ይበልጣል እያለ ነው የሚያነጻጽረው። እንዴ አማራ ላይ ደረሰው እኮ ይበልጣል፣ ግን አማራ ትልቅ ስለሆነ ደግሞ ትንሽ ማውደም አለብን እያለ የጦርነትንና የእልቂትን የውድመትን በዛ ደረጃ ለመለካት ጥረት የሚያደርግ አገዛዝ ነው መሳይ። አሁን ወለጋ እንግዲህ በአንድ ወቅትም ብርሃኑ ጁላ ሲናገር የሰማሁት ቦረና ነበር በትምህርት ኋላ አይቀርም። አሁን ወለጋን ነው ኋላ እንዲቀር የሆነው፣ እሱ ምርጫው ነው። ባለኝ መረጃ መሰረት ኢሬቻ ላይ ሁላ ሳይቀር የወለጋ ተወላጆች እየታደኑ እኔ ጉታ የሚባል ሰው
ደብረ ዘይት አገኘሁት ለስልጠና መተን እና የወለጋ ተወላጅ ነው የሚሰራው ኦሮሚያ ውስጥ የሚገኝ አንድ ዩኒቨርሲቲ ውስጥ ነው የሚደርስበትን ነገር ሲነግረኝ ሾክ ነው ያደረኩት የወለጋ ተወላጅ በመሆኑ ወጣቶችን አንበርክከው ይጆሌ ቦሰና ከሰ ጅራተን ገርጋርተኒ ተብለው ጫካ ውስጥ ያሉ ልጆችን ታግዛላችሁ ትደግፋላችሁ ተብለው የወለጋ ልጆች ጫማ እየጠረጉ የሚተዳደሩ ልጆችን እኔ ፊት እንዴት እንደሚያዋርዷቸው ፖሊሶቹ ልነግራችሁ ስለዚህ ማህበረሰቡን ምን እያደረገው እንደሆነ አማራውን ይፈጃል ወለጋ ላይ ሌላ ኃይል ነው ያደረገው ይላል ኦሮሞውን ይፈጃል ሌላ ኃይል ነው ያደረገው ይላል ወለጋ ላይ ያለ አማራ ምንድነው የሆነው ባለፉት 5 አመታት 6 7 አመታት መሳይ ልነግርህ አልችልም ያለቀው አልቆ የተረፈው ተርፎ ደብረ ብርሃን የደረሱትን ጎጃም ተሻግረው የገቡትን ከመጠለያ ካምፕ በአዴን ታዞ በስንት ትሮማ ውስጥ ንብረታቸው ሀብታቸው ህይወታቸውን አጥተው እንግዲህ ስቴት ቴሮራይዝ ሲያደርግ ወደ ማን ይጮሃል መሳይ እኛ ልጆች ሆነ እንግዲህ ታውቃለህ ሰው መኪና አደጋ እንኳን ቢደርስ ሄደጅን የምትሰጠው ለመንግስት ነው ተብሎ ሰዎች መጠለያቸው የመጨረሻ ዋስትናቸው ወይ ቤተክርስቲያን ነው የእምነት ተቋማት ነው ከጥንት ጀምሮ ነው ማወራ በዘመናዊ አስተዳደር ከመጣ ጀምሮ ደግሞ ሰዎች ጥቃት ሲደርስባቸው ሸሽተው የሚገቡት የመንግስት ተቋማቶች ውስጥ ነው መንግስት ሲሆን የሚገድለው ወዴት ይጮሃል የአማራ ህዝብ የገጠመው መራር ትራጀዲ እሱ ነው ኦሮሚያ ውስጥ በርካታ አካባቢዎች ላይ ህዝቡ የገጠመው ከባድ ፈተና እሱ ነው ገዳዩ አገዛዝ ሲሆን ህዝብ ወዴት ይጮሃል አጋች አገዛዝ ሲሆን ህዝብ ወዴት ይጮሃል ከገታ የተረፈውን ህዝብ በግብር የጸጉሩን ግብር ብቻ ነው ኢትዮጵያ ህዝብ የማይከፍለው ጭንቅላቱ ላይ በቀለውን የጸጉር ግብር ብቻ ነው የማያስከፍሉት አሁን ባለው ሁኔታ እነሱ ተበድረው ጦርነት ይዋጋሉ ከኢትዮጵያ ህዝብ ገፈው ደግሞ የበጀት ጉለታቸውን ያሟላሉ It's really sad. በጣም ያሳዝናል እውነት ለመናገር እንዲህ አይነት ሰው ምንም ሳያፍር አይኑ ሳይርገበገብ እንደው ይሉኝታ የሚባል ነገር ውስጡ ሳይነክ ልክ መልካም ነገር እንዳደረገ ለኢትዮጵያ እና ለአጠቃላይ ለኢትዮጵያውያን ጥሩ ነገር እየሰራ አስመስሎ እንደዚህ አይነት ትወና ውስጥ ይህን ያል በቴሌቪዥን መስኮት የአየር ሰዓት ይዞ ሲያወራ ስናይ በጣም ያሳዝናል እውነት በተደጋጋሚም ሰሞኑንም ስናገረው ነበር ከሱ ይልቅኛንን ደካሞቹ እንዲህ አይነት ጨካኝ አረመኔ ደካማ ሰውን በዚህ ደረጃ ተከፋፍለን የስልጣን እድሜው እንዲራዘም ማድረጋችን አብይ ሳይሆን ጠንካራው እኛውን እንደካማ የሚለውን ነገር ሰሞኑንም ስለው ነበር ወለጋን በተመለከተ ያው አንተ በተደጋጋሚ ትሏለስ ባለፈው አቶ ገዱ አንዳርጋቸውም የተናገረው ነገር አለ አንድ የወለጋ ተወላጅ የሆነን ሰው ለጥቆማ ስነግረው እንዴት አመንከው ብሎ በወለጋ ተወላጅ ላይ ያለውን ጥላቻ ያሳየኝን ምን ጊዜ ማረሳውን ብሎ እንግዲህ ገዱ አንዳርጋቸው ማለት ከሱ በፊት ለውጡን የመራ ከለማ ጋር አብይ አህመድና ሌሎች ከኋላ ነበሩ እነሱን ተራምዶ ነው እንግዲህ አብይ አህመድ ያው አሁን ሁሉንም በአባሮ እንደው አፈናቅሎ ምን ብሎ ብቻውን የቀረው ግን ለወለጋ ተወላጆች ለወለጋ ህዝብ ያለውን ጥላቻ ገዱ መቼም የማይረሳው ይሄን ይናገራል እዛም ሄዶ የተናገረው ይሄን ነው ለወለጋ ህዝብ ያለው ጥላቻ ከማንም በላይ ነው አሉ ከማንም በላይ ይሄ ነው እንግዲህ ለኦሮሞ ህዝብ አሳልፈላለው እኛ መተን ነው የኦሮሞ ህዝብ ከነጻ ምንድነው ከባርነት አውጥተን መዝሙር ውስጥ ሳይቀር አስገብተው የ150 ዓመት እድፋችሁን አጥበን አመጣን ይያለ የሚናገር እንዲህ አይነት እንደው ከማንም በላይ የኦሮሞ ህዝብ ሊታገለውና ይሄንን ሰው ሊያስወግደው የሚገባ ነው የኦሮሞ ህዝብ ነው እየተጫወተበት ያለው የጫንጮና የሰሜን ሸዋ ህዝብ እኮ ባሁን ሰዓት ቀንበር ተሸክሞ ፈጣሪን ነው እየለመነ ያለው
እንዴት የችግሩ አካል የመፍትሄው አካል ሊሆን አይገባም? አብይ አህመድ የችግር አካል ነው። አብይ አህመድ የኢትዮጵያ መከራ ነው። መከራን የጠራ ነው። መፍትሄ ሊያመጣ አይችልም። ስለዚህ በዚህ ላይ እንደው ብዙ ነገር ማለት ብንችል በወደድን፣ ግን እስቲ ወደ ኤርትራው ጉዳይ እንምጣ። እንዳልከው ከመነሻው እስከ መጨረሻው አብዛኛው ትርክት በሙሉ ኤርትራን በመወንጀል በመዘንጠልና በመሞለጭ ላይ ያተኮረ ዲስኩር ነው ያቀረበው። እንዴት አየኸው? ኤርትራን በዛ ደረጃ ከመቃብር ውስጥ አውጥታ ሰው ያደረገችን ኤርትራ ናት። አልቆልን ነበር ይህን የተናገሩት። አሁንም አለ ማሳየት፣ ለህዝቡ በምስክርነት ማቅረብ እንችላለን። ወታደራዊ ጀነራሎቹ፣ የደህንነት አማካሪው ሬድዋን ሁሴን፣ አብይ አህመድ ሁሉም በፓርላማን ባገኙት መድረክ ተገኝተው ኤርትራ ባትኖር እኮ አልቆልን ነበረ ሲሉ የነበሩ ሰዎች እንግዲህ ዓመት 2 ዓመት ተገልብጠው ደግሞ ኤርትራ ምንድናት ሰው የለባትም ከነሱ የምናገኘው ነገር የለም እያሉ መዘነጣጠል፣ ጭራሽ እናፍናታለን እንከባታለን፣ በአመት የኤርትራን የሚያክል ህዝብ ነው ኢትዮጵያ እየጨመረች ያለችው ብሎ አንድን ሀገር ከዲፕሎማሲ ማኳያ ትንሽ እንደው ረጋ ማለት ነበረበት። ነገ እኮ መታረቅ ሊኖር ይችላል። ነገ እኮ አብሮ መገናኘት ሊኖር ይችላል። ነገ የሚመጣውን ነገር ሳያቅ እንዳመጣለት የሚደነፋበትና እንደው ዲፕሎማሲን በፍጹም የማይመስል ነገር የሚያደርገው ንግግር እጅግ አሳፋሪ ነው። እንደ ኢትዮጵያም እንዲህ አይነት መሪ ስላለን እናፍራለን፣ አንገታችንን እንደፋለን። ለማንኛውም ከኤርትራ አንጻር ያለው ሁኔታ እንዴት አየኸው? ለኤርትራውያን ኢትስ ናቲንግ ሌስ ዛን ዲክላሬሽን ኦፍ ዋር። እኔ ዛሬ ኤርትራን በተመለከተ በፓርላማው ሲነገር የነበረው ለእኔ ሙሉ ለሙሉ የጦርነት እንደታወጀ ነው አንድ ሀገር ላይ የተረዳሁት። አይ ቲንክ ኤርትራኖች በምን ደረጃ እንደሚወስዱት እንግዲህ ለመስማት ጠብቃለሁ። ግን እንደዛ ሆኖ እንዳልከው የኢትዮጵያ ቀደምት የኢትዮጵያ መሪዎች እንደው አንዳቸው ይሄንን ሐሳብን በዚህ ጉዳይ ላይ አስተያየት ቢሰጡ ደስ ይለኝ ነበር። ምን ይሰማቸው የሆነ የኢትዮጵያ መሪ ዛሬ በዚህ ደረጃ እንደዚህ አይነት ነገር ሲናገር? ቀደም እንዳልኩት የሁሉ ነገር የሁሉም ኤቭል የሁሉም መጥፎ ነገር ምክንያት ኤርትራ ነው የነበረው ድምዳሜ፣ የተያዘው ድምዳሜ አደገኛ ድምዳሜ። የሁሉ ነገር አገሪቱ ውስጥ ላለው የብር ዋጋ እንኳን እንግዲህ ሪሰንትሊ በወሰዱት ፖሊሲ ነው አይደለም ፊክስድ ሬት የነበረውን አሁን በገበያ እንዲወሰን አድርገናል ካሉ በኋላ በከፍተኛ ደረጃ ወደ $200 ሊገባ ነው፣ ወደ 200 ብር ሊገባ ነው $1 ምንዛሬው። የሱም ምክንያት የኤርትራ መንግስት ነው የተደረገው። በእያንዳንዱ ነገር ብቸኛ ያልተነገረው ነገር ምናልባት የኤርትራ መንግስትን በተመለከተ በትግራይ ያደረግነው ጦርነት እንድናነሳም ያደረገን የኤርትራ መንግስት ነው የሚል ነገር ብቻ ነው ያቀረበው። ከዛ ውጪ ያነሳቸው ነገሮች በሙሉ ችግሩም የኤርትራ መንግስት ነው፣ ለሁሉ ችግራችን ምክንያቱ የኤርትራ መንግስት ነው፣ መፍትሄውም ኤርትራን መያዝ ነው ሆኖ የቀረበው። ኢትዮጵያ ውስጥ ሰው በልቶ ለማደር ወጥቶ ለመግባት ወደብ ያስፈልገዋል ነው የተባለው።